ዛሬ የመጣው አብዛኛው ማሽነሪ ነው። መቄዶንያ ቀጥታ ከአምራቹ መግዛቱ ብዙ የሚያገኘው ጥቅም አለ። አዲስ ፎቅ እዚህ ጋር ጀምረናል። በነገራችን እዚህ ጋር የተቆፈረ አዲስ ፎቅ አለ። ይሄ ፎቅ ማለት ሁለት ህንጻዎች ናቸው። ታዩታላችሁ የድ ብላችሁ አጠቃላይ ሁለቱ ፎቆች ወደ 7000 ምናምን ካሬ ላይ የሚያርፉት ማለት ነው። አጠቃላይ 27 ፍሎር ነው ሲባዛ ወደ 200,000 ካሬ ሜትር ማለት ነው ፍሎር ኤሪያው። ይሄ ማለት በጣም ብዙ ነው። አሁን ያለው ነገር በቂ አይደለም። እኔም ሁለቴ ነው ሶስቴ መጥቻለሁ። በመጣው ቁጥር የሆነ ነገር ለማድረግ ያነሳሳልና ብዙ ሰዎች ቢመጡ ነገር ሁሉ የሚሳካው እግዚአብሔር ሲያግዝ። ስለዚህ እኛ አሁን ህዝቡ ደስ ሊለው ይገባል። ዛሬ እዚህ የተገኘ ነው መቄዶንያ ለሚያሰራው ህንጻ ግንባታ የሚያገለግሉ መሳሪያዎችን ለማስረከብ ነው። እነዚህ መሳሪያዎች ኤክስኤምጂ ከሚባል የኮንስትራክሽን ማሽነሪ አምራች ቀጥታ ከቻይና ነው የገዙት። ከተገዙት ማሽኖች መካከል ህንጻውን ለመገንባት የሚያገለግሉ ግብአቶችን ለማምረት ለምሳሌ እንደ ኮንክሪቱን ወደ ላይ ፓምፕ ለማድረግ የሚያገለግሉ ፉል ሴት የኮንክሪት ማሽነሪዎችን ነው የገዙት። ከነዚህ ውስጥ የተወሰኑት ዊል ሎደር፣ ኮንክሪት ሚክሲንግ ፕላንት፣ ታወር ክሬን፣ ኮንስትራክሽን ሊፍት፣ ኮንክሪት ላይን ፓምፕ፣ ኮንክሪት ቡም ፓምፕ፣ ኮንክሪት ትራክ ሚክሰር፣ ጄነሬተር እና ለነዚህ ለሁሉም ማሽኖች የሚያገለግሉ ስፔር ፓርቶችንም አንድ ላይ ጭነው አምጥተዋል። መቄዶንያ ቀጥታ ከአምራቹ መግዛቱ ብዙ የሚያገኘው ጥቅም አለ። ኤክስኤምጂ በቋሚነት እነሱ ከገዙት ስፔር ፓርት ውጭ ቢፈልጉ ኤክስኤምጂ እዚህ ወኪል አለው፣ ቢሮ አለው፣ ሀበሻ መካኒኮች አሉ፣ ቻይኒሶች አሉ። ማሽኑ ችግር ቢገጥመው በአስቸኳይ መፍትሄ መስጠት እንችላለን። በተጨማሪ ደግሞ ቀጥታ ከአምራች መግዛቱ የዋጋ ልዩነት አለው። አሁን ለምሳሌ እነዚህ በሙሉ እቃዎቹ ከ24 ኮንቴነር በላይ ናቸው። አሁን ለጊዜው 11 ወይ 12 ኮንቴነር እዚህ ገብተዋል። የነዚህ የሁሉም ማሽኖች የኮንክሪት ማሽኖች ገበያ ላይ ባለው ዋጋ ቢታሰቡ ኦልሞስት 409 ሚሊዮን ብር አካባቢ ያወጣሉ እዚህ አገር ውስጥ ቢገዙ። እዚህ ግቢ ውስጥ በቆየንበት ጊዜም በዛ ጋር የተለያዩ የመጡ እቃዎች አሉ በኮንቴነር። ለምሳሌ እንደ ፖርሲሊን 54 ኮንቴነር አምጥተዋል። ይሄ 54 ኮንቴነር ፖርሲሊን እዚህ የሀገር ውስጥ ገበያ ቢተመን ኦልሞስት ወደ 700 ሚሊዮን አካባቢ ይደርሳል። ግራናይት ወደ 7 ኮንቴነር ገዝተዋል። የባኞ ቤት እቃዎች እነዚህ አንድ ላይ የግራናይት እና የባኞ ቤት እቃዎች 200 ሚሊዮን አካባቢ ይሆናሉ። መቄዶንያ ቀጥታ ከኤክስኤምጂ የገዛቸው ማሽኖች ዊል ሎደር አሁን 3 ገዝተዋል። ሌላ አንድ ተጨማሪ አለ። አሁን ገበያ ላይ ዊል ሎደር ከ13 ሚሊዮን ብር ጀምሮ ነው። ሌላኛው ሁለተኛው ኮንክሪት ሚክሲንግ ፕላንት ነው። ይሄኛውም ወደ 36 ሚሊዮን አካባቢ ነው የገበያ ዋጋው። ታወር ክሬን አለ 40 ሚሊዮን አካባቢ ነው። ኮንስትራክሽን ሊፍት አለ 2። እነዚህ ሁለቱም ወደ 48 ሚሊዮን ናቸው። ኮንክሪት ላይን ፓምፕ አለ። ኮንክሪቱን ካመረቱ በኋላ ወደ ፍሎሩ ፓምፕ የሚያደርጉበት አንድ ዩኒት ነው 26 ሚሊዮን ነው። ኮንክሪት ቡም ፓምፕ አለ። ይህም 62 ሜትር ድረስ ፓምፕ ያደርጋል። የአንዱ ዋጋ የገበያ ዋጋው ወደ 82 ሚሊዮን ብር ነው። ኮንክሪት ትራክ ሚክሰሮች አሉ 5። እዚህ ገበያ ዋጋቸው 14 ሚሊዮን አካባቢ ነው። የአምስቱ ዋጋ ወደ 70 ሚሊዮን ይሆናል። ጄነሬተር 2 ሴት ገዝተዋል። እዚህ የገበያ ዋጋቸው 70 ሚሊዮን አካባቢ ይሆናል። ሁለቱን 14 ሚሊዮን እና በተጨማሪ ለነዚህ ለሁሉም አይተሞች የሚሆኑ ስፔር ፓርቶችን ገዝተዋል። ጠቅላላ ዋጋቸው ወደ 54 ሚሊዮን ይሆናል። የነዚህ ሁሉም ኢኩፕመንት የኮንክሪት ማሽነሪ
ማሽነሪዎች ቶታል ዋጋቸው በዚህ አሁን ለምሳሌ ከአስመጪዎች ወይም እዚህ ሎካል ከስቶክ ቢገዙ ወደ 409 ሚሊዮን አካባቢ ያስወጣል። ቅድም እንዳልኳችሁ እዛ ጋር እንዳየናቸው ወደ 54 ኮንቴነር የሚሆኑ ፖርሲሊኖችን አምጥተዋል። እነዚህ ፖርሲሊን ሴራሚኮች በብዛት ሆስፒታሎች የሚጠቀሙባቸው ናቸው። አንዳንድ ባክቴሪያዎች እንዳይዙ በቀላሉ ለማጽዳት የሚቻሉ የማይዝጉ ናቸው። እነዚህ የገበያ ዋጋ ቢኖራቸው እስከ 700 ሚሊዮን አካባቢ ይሆናል። ሌላም ለህንፃው የሚሆን 7 ኮንቴነር ግራናይት አምጥተዋል። እነዚህ የ7 ኮንቴነር ግራናይት ወደ 100 ሚሊዮን አካባቢ ይሆናል። ሌላም የባኞ ቤት እቃዎች 6 ኮንቴነር ኮለር የሚባል ቆንጆ ብራንድ ነው የገዙት የባኞ ቤት እቃዎች ናቸው። እነዚህም ቶታል 100 ሚሊዮን አካባቢ ይሆናሉ። ቀጣይም የተለያዩ ኤሌክትሪክ እቃዎች፣ ፓምፕ፣ ሊፍት፣ የኤሌክትሪክ እቃዎች ወይም የፊኒሽንግ እቃዎች አቶ ቢኒያም እንዳሉን ኦልሞስት ከ50 ኮንቴነር በላይ የሚያስፈልጉ እቃዎች አሉ። ወደፊት ለሚያመጧቸውም የተለያዩ እቃዎች ቀጥታ ከአምራቹ ቢገዙ ተጠቃሚ ይሆናሉ። ቀጥታ አምራቹም ለሸጣቸው እቃዎች ዋራንቲ ይሰጣል፣ ኃላፊነት ይወስዳሉ ማለት ነው። አሁን እኛም የተወሰኑት እዚህ ጋር ሎደር አለ። አሁን ኮንቴነሮች ውስጥ ስለሆኑ ነው እንጂ ሎደሮቹ ሁሉም ኢኩፕመንቶች መጥተው እዚህ ቴስት እናደርጋለን ፈንክሽናል መሆናቸውን። ኮንክሪት ነው የሚያመርቱት። አብዛኛውን ስራ ሌሊት ነው የሚሰሩት። ሌሊት አንድ ኮንክሪት ፓምፕ ውስጡ ኮንክሪት ይዞ ቢበላሽ እዚህ መካኒኮች መኖር አለባቸው። ያን ችግር ለመፍታት በቋሚነት ኤክስኤምጂ ቢሮ አለው። ሌሎችም ችግሮች ካሉ አብረን እንፈታለን። ወደፊትም መቄዶንያ ቀጥታ ከአምራቾች ቢገዛ ብዬ እመክራለሁ። አብዛኞቹ እዚህ ድርጅት ውስጥ ያሉትም ሰዎች መጥተው ቢያዩ የአቅማቸውን እርዳታ ቢያደርጉ። አሁን ያለው ነገር በቂ አይደለም። እኔም ሁለቴ ነው ሶስቴ መጥቻለሁ። በመጣው ቁጥር የሆነ ነገር ለማድረግ ያነሳሳልና ብዙ ሰዎች ቢመጡ እገዛ ቢያደርጉ የሚል መልእክት አስተላልፋለሁ። ስለመጣችሁ እጅግ እናመሰግናለን። የሚዲያ ተቋማት በየጊዜው የመጣችሁ ዘገባ ስለምታደርጉ ኤክስኤምጂም ካምፓኒ በጣም እናመሰግናለን። ታንክ ዩ ሶ ማች። ያው ቅድም በተወካዩ በኩል እንደተገለጸው ዛሬ እንግዲህ እነዚህ የምታያቸው አይነት ኮንቴነር ማለት ነው 40 ፊት ኮንቴነር ነው። ወደ 11 ኮንቴነሮች ገብተዋል። በቅርብ ደግሞ ከሰሞኑ የሚገቡ አሉ። አጠቃላይ ከኤክስኤምጂ ብቻ ወደ 24 ኮንቴነር የዚህ አይነት መኪኖች 24 ትራኮች ይገባሉ ማለት ነው። ስለዚህ ከነሱ የገዛ ነው እቃ ምንድነው? ይሄ አሁን የምንገኘው መቄዶንያ ነው። አሁን ስታዩት ይሄ መቄዶንያ ያላችሁም አይመስላችሁም። ብዙ እቃዎች እየገቡ ነው ያሉት። ከዚህ ቀደም 54 ኮንቴነር ፖርሲሊኖች ገብተዋል። 54 ኮንቴነር ፖርሲሊን ወደ 70 ሺህ ካሬ ማለት ነው። ግራናይት ወደ 7 ኮንቴነር ገብተዋል። 6 ኮንቴነር ደግሞ የባኞ ቤት እቃዎች። የባኞ ቤት እቃዎች ሲባሉ እነዚህ ሁሉ በጣም ኖርማሊ ውድ እቃዎች ናቸው። እኛ በትንሽ ብር ነው የምንገዛቸው። በእርግጥ ግን በቃ ከተማ ውስጥ ብዙ ቦታ እንደውም ማታያቸው ጥራት ያላቸው እቃዎች ናቸው። አሁን የፖርሲሊን ለምሳሌ ከሴራሚክ የተሻለ እቃ ማለት ነው። ለምን? ይሄ የሚሰራው ሆስፒታል ስለሆነ ኢንፌክሽን የሚከላከል ጀርም እንትን ማይል መሆን አለበት ተብሎ በባለሙያ ስለተነገረ ነው ከውጭ ያስገባ ነው እንጂ እዚህ ሀገር ብንገዛው በካሬ 2500 ነው የሚሸጠው። እዚህ ግን በጣም ኤክስፔንሲቭ ነው። በካሬ እስከ 10 ሺህ ብር ነው የሚሸጠው። ገበያ ያለው ዋጋ ነው የምንላቸው። አሁን ይሄ 54 ኮንቴነር ማለት አሁን ዛሬ እጄ ገበያ በገዛው ወደ 700 ሚሊዮን ብር። ባለፈው ምሳወራ አንዳንድ ሰዎች በደንብ ያልገባችሁ ሰዎች አላችሁ። እኛ አወጣም ማለት አይደለም። እኛ 900 ሚሊዮን ብር ሰብስበን እንዴት ነው 700 ሚሊዮን ለፖርሲሊን የምናወጣው? ይሄ እቃ በነገራችን ላይ የዛሬ አመት የታዘዘ እቃ ነው። ለማምረት አሁን ወደ 6 ወር ፈጅቶባቸዋል። ከዚህ ብንጀምር ማለት ነው። ወደዚህኛው መጣላቸዋል። ከዛ ለማምረት ከዛ በኋላ ትራንስፖርቱ ምናምን ብዙ ጊዜ ይፈጃል እና ያው እንግዲህ ከአመት ጀምሮ እዚህ ደረሰ ማለት ሌላም እቃ ቀጣይ ይገባልና እኛ ግን አሁን ለምሳሌ ፖርሲሊን ገበያ ላይ 700 ሚሊዮን የሚገመተው እኛ ግን 100 ምናምን ሚሊዮን ብር ነው የገዛን። ለምን? ሰዎች ዋጋ ይቀንሱልናል። ቅድም ሲነግራችሁ ነው በግማሽ ነው የሸጥነው እያለ ከመንግስትም ድጋፍ እናገኛለን። ህዝቡም ያግዘናል። ባለሙያ በነፃ ነው። ረጃዎች ማወቅ አለባቸው። ለዚህ ነው መቄዶንያ በትንሽ ወጪ ብዙ የሚሰራው። አሁን ለምሳሌ ባለፈው 900 ሚሊዮን ብር ላይ ሰበሰብነው። እኛ ግን ያለን እቃ ለፊኒሺንግ ብቻ የገዛ ነው ገበያ ላይ ብንገዛው ለዚህኛው ፎቅ ብቻ ወደ 2 ቢሊዮን ብር እቃ እንከፍል ነበር ማለት ነው። እኛ ግን የሰበሰብነው 900 ሚሊዮን ብር ያወጣው ነው በጣም ትንሽ። ለምሳሌ ምን ገዝተናል? አሁን ግራናይት ገዝተናል ብላችኋለሁ። ፖርሲሊን ተገዝቷል። ኤሌክትሪክ እቃዎች ተከፍሏል። በነገራችን ላይ እዚህ ፎቅ
ሁሉም እቃ ተገዝቶ አልቋል። በቃ ከዚህ በኋላ ከህዝቡ የምንጠብቀው እርዳታ ፈርኒቸር ምናምን እንዲያገዘን ነው እንጂ ፎቁ እቃ ተገዝቷል። በጣም ዘመናዊ እቃዎች፣ በጣም ጥራት ያላቸው እቃዎች፣ በዛ ላይ ደግሞ ለዚህ ፎቅ ብቻ አይደለም። አሁን ይሄ በሙሉ የምታዩት ፖርሲሊን አሁን ይሄን ፎቅ ጨርሶ ለብራንችም የሚሆነው በጣም ብዙ ነው ማለት ነው። ከምንፈልገው በጣም በላይ ብዙ ነው የገዛነው። በቀጣይ ደግሞ ወደ 50 ምናምን ኮንቴነሮች አሉ የሚገቡ። እስካሁን የሚገባው በጣም ብዙ ነው። አሁን ደግሞ ወደ 50 ምናምን ኮንቴነር ይገባል ማለት ነው። በየጊዜው ይገባል። ከሰሞኑ አሁን 11 ኮንቴነር ይገባል በ3 ቀን ውስጥ እያለ ይቀጥላል ማለት ነው። አሁን ሊፍት ይመጣል፣ ሃንድሬል፣ ብዙ ያልመጡ እቃዎች አሉ ተከፍሎባቸው ያልመጡ እቃዎች ማለት ነው። እስካሁን የገቡትን ነግራችኋለሁ። ዛሬ ደግሞ የመጣው እቃ ምንድን ነው? ዛሬ የመጣው እቃ አብዛኛው ማሽነሪ ነው። አሁን ቅድም እንደገለጸላችሁ ለምሳሌ 4 ሎደሮች፣ አዲስ ፎቅ እዚህ ጋር ጀምረናል። በነገራችን ላይ እዚህ ጋር የተቆፈረ አዲስ ፎቅ አለ። ይሄ ፎቅ ማለት 2 ህንጻዎች ናቸው። ታዩታላችሁ የድ ብላችሁ። አጠቃላይ ሁለቱ ፎቆች ወደ 7000 ምናምን ካሬ ላይ የሚያርፉት ማለት ነው። አጠቃላይ 27 ፍሎር ነው ሲባዛ ወደ 200,000 ካሬ ሜትር ማለት ነው ፍሎር ኤሪያው። ይሄ ማለት በጣም ብዙ ነው። ለምሳሌ አሁን ኢትዮጵያ ንግድ ባንክ በነገራችሁ ቶታል ፍሎር ኤሪያ 160,000 ካሬ ሜትር። ይሄ ስንት ነው? 200,000። ስካይላይት ለምሳሌ የድሮ ስካይላይት 40,000 ካሬ ነው። ሁለቱ ተደምሮ ይሄ ማለት ነው። አስቡት እንግዲህ የእግዚአብሔርን ኃይል ተመልከቱ። ስለዚህ የዛሬ እቃዎች አሁን ለዚህ ፎቅ አይደል፣ ለዚህኛው ይሄን ስንሰራ ምን ያስፈልገናል? ኮንክሪት የለም። እሱን ሬዲ ሚክስ ኮንክሪት አለ፣ አሸዋ ሲሚንቶ ምናምን ተቦክቶ እሱን እዚሁ ባቺንግ ፕላንቱን እዚሁ ልናደርገው ነው ማለት ነው። ሎደሮች 4 ሎደሮች አሉ። ሲሚንቶውን ደግሞ ወደ ፎቁ እንደዚህ የሚያደርግ ማሽን የለም፣ እሱ አለ። ቅድም የገለጸላችሁ ላይን ፓምፕ፣ ትራክ ማውንትድ ቡም የሚባል አለ። ይሄ ደግሞ ሲሚንቶ የሚያቦኩት ሚክሰሮች አሉ፣ እነሱም አሉ የሚመጡ ሲመጡ እሱንም እናሳያቸዋለን። ሎደሮች አሉ እዚህ ግቢ ካለን አንድ ተጨማሪ ከነሱ የገዛ ነው ማለት ነው። ከሌላ ካምፓኒ ደግሞ የገዛናቸው እቃዎች አሉ። ለምሳሌ አሁን ኤክስካቬተር ገዝተናል። ለምን መከራየት የለብንም በራሳችን፣ ምክንያቱም ክልሎችን ብዙ ስራ ስላሉ ማለት ነው። እዚህ ጋር መተው ኤክስካቬተር አሁን የመቄዶንያ እኮ እዚህ ሄታች ተጨማሪ ኤክስካቬተር ኦልሬዲ ከፍለናል። ባለፈው በሰበሰብነው ብር እንግዲህ አንደኛ ይሄን ፎቅ ጨርሰናል፣ በሙሉ እቃ ተገዝቷል። ከዚህ በኋላ የሚቀር ምንድነው? መገጣጠም ነው ማለት ነው። ለመግጠም ያው ጊዜ ይወስዳል። ትልቅ ፎቅ ነው ትገምታላችሁ እናንተ 6 ወር 8 ወር ሊፈጅ ይችላል። እናስመርቃለን ማለት ነው። ከዛ ውጭ ግን አሁን ይሄ በጣም እጅግ ግዙፍ የሆነውን ህንጻ ደግሞ አሁን ለመጀመር እቃዎች እያሟላ ነው ማለት ነው። ብረት ገዝተናል።